ወጪን የሚቀንሱ የሲሚንቶ አጠቃቀም ዘዴዎች። የሲሚንቶ ዋጋ እየጨመረ በመጣበት በዚህ ወቅት ጥራትን ሳይቀንሱ ወጪን ለመቀነስ የሚረዱ ዘዴዎችን መጠቀም ብልህነት ነው። ወጪን ለመቀነስ የሚረዱ ቁልፍ የሲሚንቶ አጠቃቀም ዘዴዎችን ነው። 1. ትክክለኛውን የሲሚንቶ አይነት መምረጥ። ለግንባታው የሚመጥን የሲሚንቶ አይነት፣ ለምሳሌ ለቤቱ አወቃቀር ኦፒሲ፣ ለግድግዳ ደግሞ ፒፒሲ መጠቀም ብክነትን ይቀንሳል። የተሳሳተ ሲሚንቶ መጠቀም ግንባታውን ያዘገያል፣ ወጪም ያወጣል። 2. የውሃና የሲሚንቶ ጥምርታን ማስተካከል። ስህተት: ብዙ ውሃ መጠቀም ሲሚንቶውን ለማዳረስ ቀላል ቢሆንም ጥንካሬውን ስለሚቀንስ በቶሎ እንዲሰነጠቅና እንዲጠገን ያደርጋል። መፍትሔ: በባለሙያ የተነገረውን ትክክለኛ የውሃ መጠን በመጠቀም የኮንክሪቱን ጥንካሬ ማረጋገጥና ብክነትን ማስቀረት። 3. በትክክል ማከም። ኮንክሪት ከተሰራ በኋላ ቢያንስ ለ7 ቀናት አዘውትሮ ማጠጣት የኮንክሪቱን ጥንካሬ በከፍተኛ ሁኔታ ይጨምራል። ይህ ካልሆነ ግንባታው እንዲሰነጠቅና እንዲጠገን ስለሚገደድ ተጨማሪ ወጪ ያስወጣል። 4. ቁሳቁሶችን በአግባቡ ማከማቸት። ሲሚንቶ ከእርጥበት መከላከል አለብዎት። እርጥበት ካገኘ ይረጋልና ለጥቅም የማይውል ይሆናል፣ ይህም ቀጥታ ኪሳራ ነው። 5. ንጹህ አሸዋና ጠጠር መጠቀም። አሸዋው አፈር ወይም ጭቃ ካለው የሲሚንቶውን ጥንካሬ በእጅጉ ይቀንሰዋል። ንጹህ ቁሳቁሶችን መጠቀም ሲሚንቶው ሳይባክን ሥራው ጥራት ያለው እንዲሆን ያደርጋል።